እንግዲህ ዛሬ የተሰበሰብንበት መርሃ ግብር በፊታችን ሐምሌ 14 ቀን እሁድ ከሰዓት በኋላ በኤሊሌ ሆቴል ሁለት ተያያዥ ፕሮግራሞች አሉ። አንዱ የትልልቅ የምድራችን አባቶች የምድሪቷን ቤተሰብ መሪዎችን የንግዱን ማህበረሰብ ትውልድን ሀገርን የሚመርቁበት የሚባርኩበት የቡራኬ ፕሮግራም አለ። ከሱ ጋር ተያያዥ ሆኖ ደግሞ የቡራኬ የተሰኘ መጽሐፍ ደግሞ በእለቱ ለአንባቢያንና ለትውልድ የሚቀርብበት ጊዜ ነው የሚሆነው። ከዛ ውጪ መጽሐፉ መንፈሳዊ ይዘት ብቻ ሳይሆን ፈጣሪን ለሚያውቅ ሰው ሁሉ የሚሆን ነው። መበራረክ መመራረቅ ሃይማኖትን የሚጠይቅ ጉዳይ ብቻ አይደለም። ከእናትና አባት መወለድ በቂ ነው። በሚባርከውን ቤተሰብ ውስጥ ያደግነው ወይ ገና ከማለዳ ጀምሮ ልጄ ሰው ሁን፣ በርታ፣ ግዛ፣ ውረስ፣ ከኔ ብለጥ፣ አልፈህ ሂድ የሚል መልካም ቃሎችን ነው ወይ? ግን አይደሉም። ሃይማኖት ተቋማት እንኳን በዚህ ውስጥ ድርሻ ሊወስዱ ይገባል። በሚገባ በመልካም ቃል እንዲገነባ በመበራረክ እንዲገነባ አልተሰራም። መባረክም ዘር ነው። እኔ ወንድሞቼን ከባረኩኝ ዘር ነው፣ ያ ዘር ነው ማጭደው። ግን ክፉ ቃል ከተናገርኩኝ ክፉ ነገር ነው የምናጭደው። ይሄ የአክብሮትና ቡራኬ ተሐድሶ የራሳችሁ እንድታደርጉልን። በሀገራችን ውስጥ የቀደሙት አባቶቻችን ምድርን በመባረክ ትውልድን በመባረክ በብዙ ባርኮት ነው ምድራችንን ያቆዩት። ያ ባህል፣ ያ ታሪክ፣ ያ ማንነት ዛሬም ደግሞ ሊኖር ይገባል፣ ሊቀጥል ይገባል በሚል ወንድማችን መጋቢ አመሉጌታ ይህንን ትልቅ ታሪካዊ መጽሐፍ ጽፏል። አሁን ደግሞ እንደ ሀገርም እንደ ቤተሰብም እንደ ማህበረሰብም እንደ ቤተ ክርስቲያንም ለሁላችንም ጠቃሚ ነው ብሎ የሚያስበውን የባርኮት መጽሐፍ በታሪክ ሊጠቀስ በሚችል መልኩ የጻፈልን ትልቅ ሐሳብ አለ። ይህንን ሐሳብ የሚዲያ ባለሙያዎች የሆንን ሁላችን እኔ በግሌም እንደ ጄኤምኤም ቲቪ እንዲሁም ደግሞ እንደ ወንጌላውያን አማኞች የሚዲያ ባለሙያዎች ማህበርም ጭምር ልናበረታታ ይገባል። ስለ መጽሐፉ ጥቂት ነገር ወይም ደግሞ ነጥቦች እናገራለሁ። ይህ የምትመለከቱት መጽሐፍ ቡራኬን አስመልክቶ የቅዱሳት መጽሐፍትን የታሪክን አስረጅነት እንዲሁም የቡራኬ ልምዱ ባላቸው የተለያዩ ባህሎችና ማህበረሰብ ውስጥ ያስከተለውን በጎ ወይም ደግሞ አዎንታዊ ነገሮች በሚገባ ይህ መጽሐፍ ይዳስሳል። ከዚህ ቀደም በሰነድ የተቀመጡ ማስረጃዎችን በዋቢነት በማስቀመጥ በዚህ ዘመን እና ትውልድ የቡራኬን አስፈላጊነት በብርቱ የሚያሳስብ መጽሐፍ ነው። መጽሐፉ ለንባብ እንዲመች በ13 ምዕራፎች የተከፈለ በ206 ገጾች ተቀንብቦ ለዕለቱ ለታዳሚያን ይቀርባል።